ሃይሚን ብሩክ ከጎኗ ስለነበር ነው ጠንካራ የሚሆነችው። ግን ደግሞ አሁንም ጠንካራ ነች እንደዛው። ይሄ ነገር ተስተካክሎ ነው ማየት ያለብን። ግን ለጋሽዬ እግዚአብሔርን ነው የምላችሁ ምርጥ አባት እጭብጭብ ያለበት አባት ለኔ አርአያ የሆነ ሰው ነው። እንደዚህም አባት አለው እስክል ድረስ ነው ያስገረመኝ። በቃ የምን ጊዜም ልዩ አባት ናቸው። ጋሽዬን እንወዳቸዋለን። ለነሱ ግን ትልቅ ክብር ነው ያለኝ። ሰላም ሰላም የቢኒ ቲዩብ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተ ደህና እንደሆናችሁ ተስፋ አደርጋለሁ። ያው ብዙ ችግሮች አሉ ቢሆንም ከዛ ጋር ተቋቁመን ያው ይሄን ጊዜ ትንሽ ጊዜ ከበድ ይላል እና አሁን ያለንበት ህይወትም ማለት ሁኔታም ያስጠላል። ጥሩ ሁኔታ ላይ አይደለም ያላችሁ እረዳችኋለሁ። እና ሲቀጥልም የሃይሚ ፋሚሊዎች ደህና እንደሆናችሁ ተስፋ አደርጋለሁ። ግን ደግሞ አላቅም ትንሽ ድብርት ውስጥ ገብታችኋል። እኔም እረዳችኋለሁ። እና ዛሬ እንዳጋጣሚ ወደዚህ ቪዲዮ ራሱ የመጣሁት ባለፈው እንደነገርኳችሁ ከነ ሃይሚ ህይወት እወጣለሁ ምናምን ብዬ ቪዲዮ ሰርቼ ነበር። ግን በቃ ልመለስ ምናምን አስቤ ዛሬ ልመለስ ነበረ ወደ አዲስ አበባ። እኔም ግን አልቻልኩም። እግዚአብሔርን ነው የምላችሁ የምር እኔ አላቅም በቃ አቃተኝ። የምሬን ነው የምላችሁ እንዴት እንደሆነ ባላቅም በዚህ ሰዓት በዚህ ታይም ከጎኗ መሆን ሲገባኝ እሷን ጥዬ ሄዳለሁ ማለቴ ለኔ ምንም እንትን ያላ የሆነ ምቾት ሊሰጠኝ አልቻለም። እና ደግሞ በቃ የኔ ነገር አንዴ ተበላሽቷል አሉ የኔ ብዙ ፌል ያደረጉ ነገሮች አሉ። የኔ እያልኩኝ ብዙ ጊዜ ቪዲዮ ላይ ለፈለፍኩኝ በቃ መሆን የለበትም ይሄ ነገር። አንዴ የኔ ነገር የተበላሸ ነገር ነው። ሲቀጥል አንዴ በተበላሸ ጉዳይ ለኔ ምንም ነገር አልጨነቅም። ከራሴ በላይ ሃይሚን ነው የምወደው። ያው እህቴም ነች፣ በጣም ወዳት እህቴ ነች። ግን ደግሞ አሁን እሷ ያለችበት ችግር ከኔ አይበልጥም። የኔ ነገር ምንም ውድም ሊል ይችላል፣ የፈለገ ነገር ሊሆን ይችላል። እግዚአብሔር የምሬን ነው የምላችሁ። እና በዚህ ታይም ላይ እኔ ከጎኗ ልሆን ነው የሚገባው። ቆም ብዬ አሰብኩኝና ይሄ ነገር አስቤበት ከሷ አጠገብ ሆኜ ይሄን ነገር አብረን ብንጋፈጠው ብዬ ነው ያሰብኩት። የኔ ነገር ኦሬዲ ተበላሽቷል፣ ግን ከሷ አይበልጥብኝም። የምሬን ነው። ይሄ ነገር በቃ ምንም ለኔ እንትን ሊሰጥ ምቾት ሊሰጠኝ ጭራሽ ማለት ነው። እሷ እንደዚህ እየሆነች እያየሁኝ በቃ ጭንቅላቴ ሌላ ነገር ነው እያሰብ ያለው። እግዚአብሔር እስቲ አብዛኛው ሰው ልክ እንደኔ ማለት ነው አላቅም ምን አይነት ስሜት ውስጥ እንደገባችሁ አላቅም፣ ግን የኔ እግዚአብሔርን ከብዶኛል። እኔ ሁለቱ እንደዚህ እየሆኑ ማየት በጣም ከባድ የሆነብኝ ነገር ነው። በቃ ምን ልበላችሁ እኔ አልቻልኩም። እግዚአብሔርን ነው የምላችሁ። በጣም ነው ስሜት የተረበሸው። እኔ ሁለቱ እንደዚህ በእንደዚህ መንገድ ጠብቂያቸው አላቅም፣ ግን በቃ መሀላቸው ላይ የተፈጠረው ነገር በጣም እያራራቃቸው ይመስላል። ግን ደግሞ በተቻለን አቅም እኛ ያለ ጓደኞቿ የምንላቸው እኔም ሆነን ይሄ ነገር እንዲቆም አድርገን ያው እንዳያችሁት ለሃይሚ ብሩክም ቤት ገዝቶላታል። ያው ለሃይሚ እንደሰጣት ታውቃላችሁ ሁላችሁ። ግን አሁን ይሄ ቤት እሷ ብቻዋ መኖር የለባትም በቃ። ምክንያቱም አብረው ብዙ ነገር አሳልፈው አሁን ሁለቱ ተለያይተው እንደዚህ ማየት ለኛም ጥሩ እንትን አይሰጠውም፣ ምንም ጥሩ ነገር አይፈጥርም፣ ለኛም ስሜት አይኖረው። ግን ደግሞ አሁን በሰራው ቤት በጨረሰው ቤት አብረው ሲኖሩ ማየት ለኛ ምን ያህል እንደሚያስደስተን ታውቃላችሁ። እግዚአብሔርን ነው የምላችሁ። እኔ ደግሞ ከምንም በላይ እነሱ ደስተኛ ሆነው ማየት የምን ጊዜ ምኞቴ ነው። አላችሁ አብዛኞቹ ሰዎች በመሃላቸው አትግባ የምትሉ ሰዎች አላችሁ፣ ልክ ናችሁ። ግን ደግሞ በዚህ ሰዓት በእርግጠኝነት የምነግራችሁ ነገር ከሃይሚ ጎን መቆም አለብን። እኔ ላይ ምንም ነገር እንዳፈርዱ የፈለጋችሁ እንድትሉ ይችላላችሁ። እኔ ቆቆም ወለ ችግር የለም። ግን ደግሞ እሷ እንደዚህ ችግር ውስጥ ሆና መቼም ቢሆን ዝም ልላት አልችልም። እንደ ማንኛውም ሰው ሁሉም ሰው ዝም እንዳላት ማንም ሰው አስተዋሸካ እንደሌላ ሰው ነው አሁን። የምሬ ነው የምላችሁ። ሁሉም ሰው ከስሜቷ ቶሎ የተረበሸ፣ ቶሎ ታቆፋለች፣ ቶሎ ትቆጣለች እና ማንም የሚረዳ ሰው አጣለች። የምሬ ነው የምላችሁ እግዚአብሔር። እሷ ደግሞ እንደዚህ የተረበሸች እያየሁኝ በቃ አልቻልኩም፣ አቃተኝ። እግዚአብሔር ነው የምላችሁ የምሬ ነው። ይሄ ነገር በቃ እንደኔ ቢቆም እኔ ቆሞ ወይ በቃ አላ እንደዚህ መስራት አቁሞ አብረው ሆነው የምናይበት ቀን የናፈቀኝ እና በቃ በጣም ከብዶኛል። እግዚአብሔር ነው የምላችሁ የምር አልቻልኩም። እኔ እንደማረግ ራሱ ግራ ነው የገባኝ። እሷ እንደዚህ የሆነች ማየት ለኔ ትልቅ በጣም ከባድ ነገር ነው። እኔ እንደዚህ አልጠበቃትም። ግን ደግሞ በቃ እስቲ እንደኔ ምኞታቸው የምትወዷቸው እዚህ ቤት ውስጥ አብረው ነው መኖር ያለባቸው። በቃ የነሱን እለት ተለት ፍቅራቸውን እንደዚህ በፊት የሚያደርጉት የነበረውን እንዲያደርጉ ጸሎት አድርጉላቸው። የምሬን ነው የምላችሁ።
ተቃብረው እንዲሁ ይሄ ጊዜ አልፎ ትልቅ ቦታ ደርሰው እንድናያቸው ነው የምፈልገው ሀይሚዬ። ሲቀጥል እኔ ሁሌም ከጎንሽ ነኝ። አሁንም ምን ጊዜም መቼም ካጠገብሽ አርቅም። ነግረሽኛል አውቃለሁ። ለራስ አስብ ምናምን ብለሽኛል። ትክክል ነሽ። ግን ደግሞ የኔ ነገር መቅረት ይችላል። እኔ አንቺ እንደዚህ እየሆንሽ እያየሁኝ መቼም ዝም ልል አልችልም። ይሄን ነገር ማቆም አለብን። በቃ አውርትሽ ድጋሚ ከብሩክ ጋር የምትቀጥይበትን መንገድ መፈለግ አለብኝ። ድጋሚ ማለት በዚህ ሰዓት ጋሽዬ እያደረጉት ያለው ነገር በጣም ነው ደስ ያለኝ። እውነቱን ስነግርሽ በቃ የሚገርም አባት ነው ያለሽ። የምሬን ነው የምልሽ። እግዚአብሔርም ደስ የሚል አባት፣ በአንቺ መከፋት የሚከፋ በሁለታችሁ አብሮ አለመሆን በጣም የሚረበሽ በጣም የሚወዳችሁ ለእናንተ ጥግ ድረስ መስዋዕት የሚከፍል አባት ነው ያየሁት ከባንቺ ማለት ነው። ምን አይነት አባት እንዳለሽ አላውቅም። ለየት ያለ ሰው እግዚአብሔርን ነው የምልሽ። እኔ እንዳንቺ አይነት አባት ቢኖረኝ ብዬ ነው የተመኘሁት። ያስመኘሽ ምን አይነት ሰው እንደሆነ አላውቅም ጋሽዬ። እግዚአብሔር በጣም ለየት ያለ ሰው ነው። በቃ ለልጁ ላንቺ ያለው ቦታ ለብሩክና ላንቺ ያላቸው ቦታ በጣም ትልቅ ነው። ቢያንስ አትሊስት ለነሱ ለጋሽዬ ስንል እንኳን በቃ ይሄን ነገር አስተካክለ ነው ከብሩክ ጋር አብራችሁ የምትሆኑበትን ነገር ብንፈልግና ብናስተካክለው በቃ እኔ እንደ ሐሳብ ማለት ነው የምነግርሽ ነገር። ላንቺም ያው አጠገቦቿ ያላችሁ ሰዎች አላችሁ፣ ግን ለምንድን ነው ዝም የምትሏት? አረ በመሃላቸው ገብቶ ስርዓት አስይዟቸው። እግዚአብሔርን ነው የምላችሁ። በእነሱ ይሄ ነገር አያምርም፣ መቆም አለበት። እነሱ እንደ በፊቱ በቃ ደስተኛ ሆኖ ፍልቅልቅ እያሉ ያ ጊዜ ነው ሀይሚና ብሩክ እንደዛ የነበሩበትን ታይም ነው በቃ መመለስ ያለብን። አሁን እነሱ ሲጣሉ ዝም ማለት የለብንም። በቃ እንደ ጓደኛ እንደ ወንድምም ያለን ሰዎች አጠገባቸው ከሆነ አይቀር ይህን ነገር ማስተካከል አለብን፣ ስርዓት ማስያዝ አለብን። ሁለታቸው ተነጋግረው በቃ ይህን ችግር መፈታት አለበት። የምሬ ነው ብላችሁ እንደ በፊቱ በስነ ስርዓት እንደ በፊቱ የበፊቱን ህይወታቸው እንዲቀጥሉ ነው ማድረግ ያለብን። የምሬ ነው። ማንም ሰው መጥቶ ሊበጠብጣቸው አይገባም። በቃ ባለፈው በተፈጠረ ትንሽዬ ክፍተት ነው ይሄ ሁሉ ነገር እንደዚህ መዘዝ ይዞ የመጣው እስከ መራራቅ እስከ መገማመድ ደረጃ የደረሰው ማለት ነው። ግን እንደኔ የነሱን መዋደድ መፋቀር የምትፈልጉ ሰዎች እግዚአብሔርን ነው የምላችሁ በቃ በተቻለን አቅም እነሱ አብረው እንዲሆኑ የሆነ ነገር በቃ ምክንያት ፈጥረን እናስተካክልላቸው ብዬ ነው ማስበው። ከልቤ ነው የምላችሁ። እኔ ነገር ስሰራ ለቪዲዮ ምናምን ብዬ ሊመስላችሁ ይችላል። አይደለም፣ የእሷን ደስታ ስለምፈልገው ነው ይሄ ነገር እንዲስተካከል ሁሉንም ነገር ጥዬ እንደዚህ ደረጃ የደረስኩት። ግን እኔ ነገር ምንም አይደለም። ምንም ነገር ሊተካ ይችላል ወንድ ልጅ፣ ግን ደግሞ ሴት ነች። ሴት ልጅ እንደዚህ ሆና ማየት አልችልም። እግዚአብሔር ያቅታል። በጣም ነው የሚከብደው። ሴት ልጅ እንደዚህ ተረብሻ ስሜቷ ተረብሾ ማይሆን ነገር ውስጥ ገብታ ማየት አልፈልግም። በተለይ ደግሞ ሀይሚ ለኔ ምን ማለት እንደሆነች አታውቁም። እግዚአብሔርን ለኔ ብዙ ነገር ነች። ብዙ በጣም ብዙ መከራ ለኔ ብላ ተጋፍታለች። በችግሬ ጊዜ ከጎን የነበረች ሰው ነች። እኔ ምንም ብላችሁ እንትን ልትላችሁ ልትሰድቡኝ ትችላላችሁ፣ የፈለጋችሁትን በሉ። ግን ደግሞ ከሀይሚ የሚበልጥብኝ ነገር የለም እና በዚህ ሰዓት ትቻት ልሄድ አልፈልግም። አሁን ከጎኗ መሆን ያለብኝ ሰዓት ነው ብዬ ነው ማስበው። ከዚህ በላይ ግን ምንም እንድትሆን አልፈልግም። በቃ ነገሮች አላ ከብዷታል። ምንም ለመወሰን ትንሽ ችግር ውስጥ ነው ያለችው፣ ያረዳታለሁ። ምንም ያህል ቢከብዳትም ይሄን ነገር እንደምንም ብለን አስተካክለ ነው ወደ ቀድሞ ሁኔታቸው የሚመለሱበት መንገድ ነው መፈለግ ያለብን እንጂ በዚህ መልኩ መቀጠል የለበትም። የምሬን ነው የምላችሁ። የሀይሚ ፋሚሊዎች ምን ያህል እንደደበራችሁ አውቃለሁ፣ የብሩክም እንደዛው። ግን በቃ ይሄ ነገር ተስተካክሎ የምናይበት ቀን ይናፍቅ እና ደግሞ እውነቱን ስነግራችሁ እኔ ስለኔ ጉዳይ ከዚህ በዚህ ሰዓት ማስብበት ጉዳይ አይደለም፣ በሰዓትም አይደለም። በቃ ማስብም አልፈልግም ደግሜ ስለዚህ እንደዚህ አይነት ነገር። ሲቀጥል ይሄ የሀይሚ ሁኔታ ሳይስተካከል መቼም ወደ አዲስ አበባ አልመለስም። እውነቱን ስነግራችሁ ስራዬን በቃ ጥንቅር ብሎ መቅረት ይችላል። በቃ የሀይሚን ጉዳይ እንደምንም ብዬ እኔ ብቻ ሳልሆን አለ ጓደኞቿም አለ ያሉ የተወሰኑ ጓደኞቼ እነሱንም ጠርቼ አውርቻቸውም ቢሆን ይህን ነገር አስተካክለ ነው ከተስተካከለ ነው እንጂ የምመለሰው እኔ አልመለስም። የእውነቴን ነው የምነግራችሁ። በቃ ይህን ነገር ሳላስተካክል በጭራሽ ምናልባት ከሷ የቱጣ አታውራ ምናምን ልትሉ ይችላላችሁ። እኔ በሁለታቸው ማለት አልገባውም። ግን ደግሞ የእነሱን ፍቅር አብሮነት ነው የምፈልገው። እኔ ታርቀው ደስተኛ ሆነው ማየት እንጂ እፈልጋለሁ ያልኩት
የሆነ ነገር ሆኖ ወይ እንዴት ተጣልተው የኔ እነሱ መጣላት እኔ የሚያስደስተኝ ነው የሚመስላቸው አብዛኞቹ ሰዎች። እኔ ያ አይደለም ያልኩት። እኔ የነሱ መጣላት ወይ ደግሞ የሆነ መነታረክ ያስደስተኛል ወይ ለኔ ጥሩ ስሜት አለው ምናምን አላልኩም። በሌላ መንገድ አትይዝ። እኔ ከምን ጊዜውም በላይ ወንድሟ ነኝ። በቃ ምቀርባት ጓደኛው ነኝ። የምን ጊዜም ምርጡ ጓደኛው ነኝ ብዬ ነው ማስበው እና እሷ ደስተኛ ሆና ማየት እንጂ የሷ ደስታ ጠፍቶ እንደዚህ ማየት አልፈልግም። እውነት ከልቤ ነው የምነግራችሁ። ይሄ ነገር ደግሞ እንደዚህ እሷ እንደዚህ ስትሆን ማየት አልፈልግም። እውነት እግዚአብሔር እኔ ግራ ነው የገባኝ። በቃ ምን ልበላችሁ አላውቅም። ምን አይነት ስሜት ላይ እንደሆንኩኝ ብነግራችሁ ራሱ ሊገባችሁ አይችልም። በቃ እነሱ እንደዚህ ሆነው ማየት አልፈልግም። ይሄ ባራ ነጥብ የምዘጋው ነገር ነው። ግን ደግሞ እርግጠኛ ነኝ ይሄ ነገር ተስተካክሎ ደስተኛ ሆኖ አብረው ሆነው የሰርጋቸውን ቀን ነው መናፈቅ ያለብን እንጂ እነሱ እንደዚህ ሲሆኑ ማየት እንትን ማለት የለብንም፣ ማሰብም ሁላ የለብንም ማለት ነው። እኔ ምንም ግራ ነው የተጋባሁት እግዚአብሔርን። የትኛውም ሰው እንደዚህ እንትን ሲሆን አይቻል አቅም ግን የነሱ ተለየብኝ። በጣም ይዋደዳሉ። እንደዚህ የተዋደዱ እንደዚህ አይነት ነገር ሲገቡ ከበደኝ። የምሬ ነው፣ ከልቤ ነው የምላችሁ። እንደኔ አውቃለሁ አብዛኞቻችሁ እነሱ ላይ መሀላቸው ላይ ማንም ሰው እንዲገባ አፈልጉ። እውነቱን ስነግራችሁ ማለት ነው። እናንተም እንደዛው የምታውቁት ነገር ነው። ግን ደግሞ እርግጠኛ ነኝ የምነግራችሁ ነገር ቢኖር ይሄ ነገር ቆሞ እነሱ ደስተኛ ሆነው የምናይበት ጊዜ ይመጣል። የምሬ ነው የምላችሁ። ትንሽ ጊዜ ነው አብረን ደስታቸው የምናከብርበት ሰዓት በቃላ ጥሩ ቦታ ላይ ሆኖ ስለነሱ ጥሩ የምናወራበት ጊዜ ይመጣል ብዬ አስባለሁ። ደግሞ እንደምናመጣው ተስፋ አደርጋለሁ። ከልቤ ነው የምነግራችሁ። እንግዲህ እንደነገርኳችሁ ነው። ባለፈው ፍቅረኛዬን አግኝቻት ይቅርታ ጠይቃታለሁ ብዬ ነግሬያችሁ ነበር። ግን ደግሞ ያ ነገር አይሆንም። እሷ አሁን የራሷን መንገድ ጀምራለች። ኦሬዲ ዞር ብላ እንኳን ልታየኝ አልፈልግም። ይሄ ደግሞ በሀይሚ ጉዳይ ከመጣብኝ ነገር አንዱ ትልቁ ጉዳይ እሱ ነው። እግዚአብሔር በጣም ነበር ሙዳት፣ ግን ደግሞ እንደዚህ ታስባለች ብዬ አላሰብኩም። በጣም ለኔም ከብዶኝ ነበር ይሄ ጊዜ። ግን ደግሞ ከሀይሚ አይበልጥም። እኔ ትላንት ነው ያወቅኳት። ሀይሚ ግን ቀድሜ ያወቅኳት ጓደኛዬ ነች። የምን ጊዜ ምርጥ ጓደኛዬ፣ እህቴ የምላሰው ነች። እንዴትም ላስበልጣችሁ። ምክንያቱም አብዛኞቻችሁ እንዴት ያንተን ፍቅር መስዋዕት አድርገ እንደዚህ ታደርጋለህ ምናምን ብላችሁኛል። ልክ ናችሁ። ግን ደግሞ እኔ ምን ልበላችሁ፣ ምንም አልላችሁም። ግን ከሀይሚ ጋር መቼም ላወዳደራት አልችልም። እውነቱን ስነግራችሁ ማለት ነው። ለኔ ብዙ የከፈለችው መስዋዕትነት አለ፣ ህይወቷን እስከ መስጠት ድረስ አለ አይደል? እኔን ከብዙ ነገር ነው ያወጣችኝ እና ያን ጊዜ አስታውሳለሁ። ጥሩ የነበሩ ጊዜያቶች አሉ። ቢያንስ እነሱን ችላ ማለት አልፈልግም። ምክንያቱም ለኔ እነዛ ጊዜያቶች ብዙ ትምህርት ያስተማሩኝ ጊዜዎች ናቸው። እሷ በዚህ ሰዓት አሁን እንደዚህ ስትሆን ትቼ ብሄድ የምሬን ነው የምላችሁ ምንም በቃ ጓደኛው አይደለሁም ማለት ነው። ይሄ ጭራለሷን ክብርም የለኝም ማለት ነው። እንደሌላው ሰው ዝም ልላት አልችልም። የማስመሰል ጓደኛት አይደለም፣ የእውነት ነው የምወዳት፣ ከልቤ የምወዳት እህቴ ነች። ምን ልበላችሁ፣ ለሷ ቃላትም የለኝም። በጣም ከልቤ የምወዳት፣ ትልቅ ቦታ የምሰጣት ምርጥ ጓደኛ፣ የምን ጊዜም ልዩ እህቴ ነች። እውነት እግዚአብሔር ነው የምላችሁ። ይሄ ነገር ለዋሻው አልችልም፣ ማልክደው ነገር ነው። እንደ እውነት ስነግራችሁ በዚህ ሰዓት ከጎንህ ነኝ እንደሚል ሰው ማግኘት በጣም ከባድ ቢሆን ለሷ ግን እኔ ምንም ነገር መስዋዕት እከፍላለሁ። ምክንያቱም እሷ ለኔ በነበረ በዛ በቪዲዮ ባልመጣሁባቸው ጊዜያቶች ያደረገችልኝ ነገር ምንም ከአይምሮዬ ሊጠፋ ስላልቻለ ቢያንስ አትሊስት ይሄን ጊዜ አብሬያት ተጋፍጬ ችግሯን ተጋፍጬ አብራ በደንብ በትግል ጠንካራ ሆና እንድታልፈው ነው የምፈልገው። እሷ ጎበዝ ሆና በቃ አላለ ይሄ የጥንካሬዋን ሚስጥር የምትገልጽበት ጊዜ ነው አሁን። ኢቭን በፊትም ጠንካራ ነች፣ በጣም ጎበዝ ነች። ግን ደግሞ አሁን ደግሞ ይሄ ነገር መጥቶ እንዲሰብራት እንዲያስቆማት አልፈልግም። በጣም ጎበዝ ልጅ ነች። ለኔ ምሳሌ አርአያ የሆነችኝ ሰው ነች። ምን አይነት ሰው መሆን እንዳለብኝ የነገረችኝ ለኔ ጥሩነት ምሳሌ የሆነች ሰው እሷ ነች። እሷም እንደዛውም ከሷ ጎን ብሩክም ጥሩ ነገር ሲለኝ የነበረ ሰው ነው። እኔንም እንደዛው አሁን እዚህ ላለሁበት ደረጃ በርታ፣ ጎብዝ፣ እኛ ከጎን ነን እያሉኝ እዚህ ደረጃ እንኳን እንድደርስ ያደረጉኝ እነሱ ናቸው። እና አሁን እነሱ እንደዚህ ሆነው ደግሞ እኔ ዝም ልል አልችልም። እውነቱን ስነግራችሁ ማለት ነው። የፈለጋችሁት ነገር
ብላችሁ ልታንቋሹኝ ልትሰድቡኝ ትችላላችሁ። ግን ደግሞ መቼም ቢሆን ከነሱ ይበልጥብኝ ነገር የለም። ሀይሚና ብሩክን በጣም ነው የምወዳቸው፣ የሚወዳቸውን ጓደኞቼ ናቸው። ሀይሚ ግን ከዛ በላይ እህቴም ጭምር ናት። እኔ ብሩክን ያወቅኩት በሀይሚ በኩል ነው። ቢሆንም ግን በጣም ምርጥ ሰው ነበር። አሁን በምናልባት ምን አይነት ሰይጣን በመሀላቸው እንደገባ አላውቅም። ግን ደግሞ በእርግጠኝነት ደግሞ አሁን ይሄ ነገር እንደሚስተካከል ተስፋ አደርጋለሁ። ሁላችሁም ደግሞ የእነሱን አብሮነት እንደምፈልጉም አውቃለሁ። እርግጠኛ ነኝ። እግዚአብሔርን ነው የምላችሁ። በቅርቡ ተስተካክሎ ይሄ ነገር አልቆ ጋሽዬና ሙሺም አውርተውበት በደንብ ችግራቸውን እንደሚፈቱ እርግጠኛ ነኝ 100% ማለት ነው። ሰሞኑን እያወራቸው ነበር አይቻለሁኝ ቪዲዮን ካያችሁት እና ሁለቱም የሁለቱን አብሮነት ነው የሚፈልጉት። ማንም ሰው የነሱን መጣላት አይፈልግም። ለዛም በእርግጠኝነት ይሄ ነገር መስተካከል አለበት። የምሬን ነው የምላችሁ። እንደምንም ብለን የነሱን ህይወት ያው በሰው መሀል አይገባም። እውነታችሁ ነው። ግን የሁለቱ ህይወት እንደዚህ ሲበላሽ ደግሞ ማንም ሰው ቆሞ ማየት አይፈልግም። ሁላችሁንም እወዳችኋለሁ። በቀጣይ ቪዲዮ እንግዲህ ጥሩ ነገር ላይ እንደምናይ ተስፋ አደርጋለሁ። ሀይሚም ጥሩ ነገር እንደምትለቅልን ተስፋ አደርጋለሁ። ግን ደግሞ የምን ጊዜም ምኞታችን የነሱን አብሮነት መልሶ እንዲሆን ነው የምንፈልገው። እናንተም ጸሎታችሁ እሱ ነው አውቃለሁ። አብረው እንዲሆኑ ምናምን ነው የምትፈልጉት። የነሱን አብሮነት ነው ከምን ጊዜውም በላይ የሚያስደስታችሁ። ይሄ ደግሞ በቅርቡ ይሆናል ብዬ የማስበው ነገር ነው። እኔ መቼም እንደዚህ አይነት ነገር ውስጥ የመለያየት ሀሳብ ውስጥ እንድትገባ አልፈልግም። በተቻለኝ አቅም ለመክራት እሞክራለሁ። እንግዲህ በቀጣይ ቪዲዮ ላይ ምን እንደሚፈጠር ባላቅም አውርቻት እሺ የምትለኝ ከሆነ እንደምንም ብዬ ይሄ ነገር እንዲስተካከል አወራታለሁ። ምክንያቱም እንደዚህ ሆና መቀጠል የለባትም። ለሷም ጥሩ አይደለም። ብሩክ አጠገቧ ሲኖር ነው ለሷም ጠንካራና ብርታቷም የሚሆነው። አዎ ብርታቷ ምናምን ሊኖራት ይችላል፣ እውነታችሁ ነው። ከዚህ በፊት ግን ሀይሚን ብሩክ ከጎኗ ስለነበር ነው ጠንካራ የሚሆነችው። ግን ደግሞ አሁንም ጠንካራ ነች እንደዛው። ይሄ ነገር ተስተካክሎ ነው ማየት ያለብን። ግን ለጋሽዬ እግዚአብሔርን ነው የምላችሁ፣ ምርጥ አባት ጭብጨባ ያለበት አባት ነው። ለኔ አሪያ የሆነ ሰው ነው። እንደዚህም አባት አለው እስክል ድረስ ነው ያስገረመኝ። በቃ የምን ጊዜም ልዩ አባት ናቸው። ጋሽዬን እንወዳቸዋለን። ለነሱ ግን ትልቅ ክብር ነው ያለኝ። እንግዲህ በቀጣይ ቪዲዮ እንገናኛለን። ሁላችሁንም ደህና ሰንብቱልኝ። እወዳችኋለሁ።